ማማ አርሰናል ነው የሚሉት የአርሰናል እናት ነው ስሜ አዎ የአርሰናል እናት ግን አቀባበል በጣም እርሶ የአርሰናል እናት ከሆኑ ታደለ ሮባ የአርሰናል አባት ነው ይሄንን አጸድቋል ኤግዛክትሊ ኤግዛክትሊ አመሰግናለሁ እኔ ደግሞ የአርሰናል ልጅ ነኝ የታወቀ ነው ልጅ አይደለህ እንዴ አንደኛው ደጋፊ አቃለሁ አንተ እንኳን ቃለ መጠየቅ እንደዚህ ስታረግ ገብርኤል አይለምን እንቅልፍ አይወስደኝም ኳስ ካለ አንተ እንደዚህ ጥያቄ ላይ ስትሆን ቆብ ነው እንቅልፍ የለ ራት አልፈልግ ይሄው ዛሬ እዚህ ሶፋ ላይ ደግሞ ማማ አርሰናል ነው ቆብ ነው ታዲያ ፈጣሪ ምን ይጎላዋል እግዚአብሔር ያክብርልኝ መጀመሪያ አርሰናል ጨዋታ ያዩበት አጋጣሚ ያስታውሱታል ማማ አርሰናል እኔ ያው በነ ሄነሪ ጊዜ ነው ሄነሪ ቤራ ፋብሪጋስ ቤራ ካምፕ በነበሩ ጊዜ ሌሎቹ እንኳን ይጠፋኛል እድሜም አለ እንግዲህ ምን ላድርግ ስንት አመት አርሰናል እንደገፉ ማማ አርሰናል እንግዲህ አስበው ከነ ሄነሪ በፊት እኔ ኳስ አያለው ከነ ሄነሪ በፊት ሌላ ኳስም እንደዚህ ጨዋታ ሲኖር አያለው የአርሰናል መስራች ናቸው ማማ አርሰናል አሁን ግን ተጽዕኖ የለቦት ምክንያቱም እርሶ ጨዋታ ሲያዩ በቲክቶክ ይተላለፋል አንዳንዶች ይያዩ ኳስ ለወጣቶች ብቻ እንደተሰጠ ሐሳብ የሚሰጡ ሰዎች አሉ እና ማማ አርሰናል ላይ አንዳንዶች ትችት ይጽፋሉ ምን ብዙ ተቃውሞም አለ ምንድነው አንተ ባልከው ልጅ አንድ ነገር ልንገር ኳስ አሁን አንዳንዱ ምን ይላል ኳስ ማንንም ለተራገጠ ለውጭ እርግጫ ይላል ኳስ እርግጫ አይደለም ፉትቦል መዝናኛ ነው መደሰቻ ነው ጥበብ ነው ኳስ ላወቀው ላልገባው ደግሞ ያለም ያናንቅ አለ እኔ በበኩሌ እናልቀበልም ማማ አርሰናል ግን እድሜው አይደለም ለምንድነው በዚህ እድሜው አንዳንዶች ሐሳብ ይሰጣሉ በመቁረቢያው የሚል ነገር ሲነሳ ሰማለሁ አሁን ደግሞ የርሶ ልጅ ምን ብሎ ነገረኝ ፒኤስጂን አርሰናል ካሸነፈ በኋላ እቆርባለሁ ብላለች እና በቁርብ ታዲያ ኳስ ምን ይከለክለኛል ኳስ እኮ ጽድቅም አይደለም ኃጢአትም አይደለም ይሄን አይከለክልም ኳስ ጽድቅም አይደለም ኃጢአትም አይደለም በቃ መዝናኛ ነው ፉትቦል መዝናኛ ነው እኔ ሳቅ ስለዚህ ቆርበው ማየቶን ይቀጥላሉ አዎ ማይቀር ነው አሁን ለፒኤስጂ አሰላለፍ አውጡ ቢባሉ ማማ አርሰናል በረኛ ማን ነው ለአርሰናል ዴቪድ ራያ ተከላካይስ ተከላካይ ማንን ያረጋሉ እኔ ገብርኤል መጋዲሽ ሰሊባ እሺ እና ቲምበር አማካኝ ማንን ያረጋሉ አማካኝ ተጫዋች እንዴት አጥቂ መሃል ላይ ራይስ አርቴታን ይበልጡታል እውነት እኔ አሁን እዛ ቁጭ ካሉት አማካሪዎች ማማ አርሰናል የበለጠ ለአርቴታ ጥቅም ነበራቸው ግን አልሰማማ ይላክለታል አይሰይፍዬ ልጅ ይላክለት እያሉ ነው ይላካል ይሰማል ኧረ ጆሮ የማይሰማው ምን አለ አጥቂስ ማንን ነው የሚያረጉት አጥቂ ጆኮሪሽ አበርት እሺ እና ገብርኤል ጄሱስ እኔ ሞደው በገብርኤል ጂሰስ ይግባ ያሉ ነው ይሄ ራሱ አሁን እሱ ይሄን ቢሰማ ፒኤስጂን ያሸንፋል እኔ ራሴ ገብርኤል ጂሰስ አድናቂ ነኝ አመሰግናለሁ እኔ ማንንም ብትሉ ከኛ ልጆች ማንንም ሰነፍ የለም ሁሉም ያ ስኬል የሚባለው እሱ ነበር ትንሽ ደከም ያለ አሁን ግን ነቃ ብሏል አስተካክለናል ማርያም ነቃ ብሏል ስለዚህ የአርሰናል ሆኖ እየተጫወተ የሚያናድዱት ተጫዋች የለም አሁን አይ መቼም ቢከፋም ቢለማም አይጠፋም ማን ነው ትንሽ አንዳንድ ጊዜ ስኬልም ይሳሳታል አዎ ደግሞ ይሄ እንካቤ አዎ ይሳሳታል አዎ ስለዚህ ቢሳሳቱም አዎ ሁሉም ጀንትል ነው
ከተጫዋቾቹም ካሰልጣኙም ከምንም በላይ ለዴቪድ ራያ ታላቅ